ዛሬ በርግብ ዩቲዩብ ለየት ያለ አሪፍና አዝናኝ የሆነ መልእክት ያለው ዝግጅት ይዤላችሁ ቀርብ ያለውኝ አዘጋጅና አቅራቢ አሸናፊ ግዛው ነኝ። ተከታተሉኝ። ሼክ መሐመድ አላሙዲንን ክለብ አግኝቻቸው ጌታ ኢየሱስ ይወዶታል አልኳቸው አለች ዘማሪት ሶፊያ ሽባባው። ከብዙ ዓመታት በፊት በቤተክርስቲያኔ የተቀባ የእግዚአብሔር ቃል በቤተክርስቲያን በየሳምንቱ አርብ የጾም ጸሎት ፕሮግራም ስንጨርስ ማታ ማታ በናይት ክለቦች ለሚጨፍሩ ለሚጠጡና ለሴተኛ አዳሪዎች እየዞርን ሌሊቱን የምስራችን ወንጌል ስንመሰክር እናደር ነበረ። ብዙ ሰው ጠጥቶ ስለሚመጣም ለመመስከርም አስቸጋሪ ነበረ። አስተውሎ ስለማይሰሙ ነገር ግን ሴተኛ አዳሪዎችና የመሸታ ቤቱ የሚዞሩ ንስሐ እየገቡ ወደ ቤተክርስቲያን ይመጡ ነበረ። አንድ ቀን በዚሁ የጾም ጸሎት ፕሮግራማችን ላይ ጸሎት የሚመሩት አገልጋዮች እስኪ ከምድሪቱ ኃያላን ታዋቂ ሰዎች አንድ ሰው በልባችሁ ያዙና ስለዚያ ሰው መዳን አጥብቃችሁ ጸልዩ ሲሉ እኔም ጌታ ሆይ ለሼክ አላሙዲን ምህረት አድርግላቸው፣ አንተን አምነው ይዳኑ። ሁሉም ከሳቸው ገንዘብ ነው የሚፈልገው፣ ከሳቸው ነፍስ ግድ የሚለው የለም። ከኔ ጋር አገናኝና ወንጌል ለመስክርላቸው እያልኩ አጥብቄ ስለሳቸው በእንባ ጸለይኩ። ያንኑ ቀን ማታ እንደተለመደው ክለቡ ስንዞር የነበርንበት ክለብ ድንገተኛ ጠብደል የሚያምር አለባበስ የለበሱም ሪጋርዶች ቀድመው ወደ ክበቡ ገቡና ሰዎችን ከመንገድ ዞር እያደረጉ ባለስልጣን እንደመጣ ያህል የክለቡን ድባብ ቀየሩት። እኛም ተደናገጥን። ምንድነው ስንል ሼህ ሁሴን መሐመድ አላሙዲን ወደ ክለቡ እየገቡ ነው አሉ። እኔ በጣም ደነገጥኩ፣ እንባዬም መጣ። ምክንያቱም እሳቸውን አገናኝ ብዬ በጸለይኩበት በዚያው ቀን ማታ ጌታ ሲያመጣቸው እጅግ በጣም ተደነቅኩኝ። የእግዚአብሔር የፍቅሩን ጥልቅ ግን ማን ሊያስተውለው ይችላል? ከዚያም እንደዛ እንደ ንጉሥ ሁሉ የሚያሸረግድላቸው ሰው ወደ ክለቡ ልክ ሲገቡ ተንደርድሬ ሄጄ ሰላም ጋሼ አልኳቸው። እሳቸውም ሰላም አሉኝ። የት ነው የማውቃት በሚል እኔም አስታወሱኝ። የጂጂ እህት ነኝ አልኳቸው። አዎ አስታወስኩሽ አሉኝ። ቀደም ሲል በሸራተን አዲስ አግኝቻቸው ከተዋወቅኳቸው በኋላ ውጭ ሀገር ባሉ ሆቴሎች ላይ በሚኖሩ ዝግጅቶችን ላይ መስፈን ከፈለግሽ ደውለሽ ፍቃድሽን አሳውቂኝ እንወስድሻለን ብለውሻል ብሎ ቦዲጋርዳቸው ስልካቸውን ሰጥቶኝ ፍላጎቱ ስላልነበረኝ ሳልደውል ቀረው። ወቅቱ ዘፈን ጀምሬ ነበርና እናም ያንን አቋቸው አሴ በክለቡ ካሉት ሰዎች አለባበስ የተለየ ነበር። መቼስ የነበሩት ሴቶች ቆንጃጅቶች አጭር ቀሚስና ገለጥለጥ ያለ አለባበስ የለበሱ ናቸውና የኔ ደግሞ እንደ ሯጭ ቱታ ለብሼ ስለነበረ ጋርዶቹም ግራ በመጋባት ያዩኝ ነበረ። አብረውኝ የመጡትም አገልጋዮች ራት ብለው ይጠብቁኝ ነበረ። እኔም ፈጠን ብዬ እኔ የመጣሁት ጌታ ኢየሱስ በጣም እንደሚወዶት ልነግሮት ነው ስል ዞር በይ ብለው ገፋ ሲያደርጉኝ እሳቸው ግን ቀና ሰው ናቸውና ተዋት በማለት ምልክት ሲሰጧቸው እኔ ቀጠልኩኝ። እግዚአብሔር ስለ እርሱና ስለ ሁላችን ኃጢአት ያ ልጁን ኢየሱስ ልኮልናል። በእርሱ በማጥያቱ ሁሉም ይሰረይሎታል። ይህ ሁሉ ሀብት ያልፋል። የማያልፈውን የእግዚአብሔርን መንግስት ለመውረስ ንስሐ ይግቡ ስላቸው አመሰግናለሁ ብለውኝ ሄዱም። ጋርዶቹም ከሳቸው ጋር ማውራት ከፈለሽ በሌላ ቀን ደውለሽ አግኛቸው ብለው ቢዝነስ ካርድ ሰጡኝ። ግን ከዚያ በኋላ አልደወልኩም፣ አላገኘዋቸውም። እናንተም አድማጮቼ ጌታ ወዷቸዋል፣ እናንተም አርጉት ትለናለች ባለታሪኳ ሶፊያ ሽባባው።